አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የምወዳችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ የኢትዮጵያን ዶሮ ወጥ እንሰራለን። የሽንኩርት መፍጫ የተበላሽቶብኝ በእጄ ነው እየከተፍኩ ያለሁት። እንደምታዩት እንግዲህ ይሄንን ይመስላል። አብራችሁን ቆዩ። አዲስ የመጣችሁ ቤተሰቦቼ እንኳን ደህና መጣችሁ። ነባሮቹ ደግሞ የምታበረታቱኝ ሁሌ ቪዲዮዎችን እየከፈታችሁ ኮሜንት የምትሰጡኝ፣ ላይክ ሼር የምታደርጉልኝ የኔ ውዶች እውነት ከልቤ በጣም አመሰግናለሁ። ውድድ አደርጋችኋለሁ። አሁን ወደ ስራ እንግባ ማለት ነው። ተከታተሉኝ። ውዶቼ እሳቱን ከፍቼ በጥቼዋለሁ እና ሽንኩርቱን በደረቁ እናበስለዋለን ማለት ነው። ሽንኩርቱ በደረቁ ከበሰለ በኋላ ነው ዘይት የምንጨምረው። ኧረ ውዶቼ ዱአ አድርጉ። ዝናብ እንዲልባል ኢትዮጵያ እውነት በጣም ነው የሚያስፈራው። ሁሉም ቦታ ዝናብ የለም። አንዳንድ ቦታ ከተማዎች ላይ ነው ያለው፣ ወደ ገጠር አካባቢ የለም እና ዱአ አድርጉ ውዶቼ። እንደምታዩት ድርቅ ብሏል። አሁን ዘይት እንጨምርበታለን። እንግዲህ እኔ ዘይት የምጨምረው ዝም ብዬ በግምት ነው። እናንተ ሰፍራችሁ ተጠቀሙ። እጄ ግምት ስለለመደ በግምት ነው የምጨምረው። እንደምታዩት ያው እናት ስለሆንኩኝ እናቶች በግምት አይደለም የጨምሩት እና እኔ በግምት ነው የጨመርኩት። ያው እንዴት እንደሚያምር ብስል ብሎልኛል። እሳቱን ቀስ አድርጌ ነው ያልኩት የከፈትኩበት። ምክንያቱም እሳቱን በኃይል ከከፈታችሁ ያጣድፋችኋል እና ብረት ድስቱም ደግሞ ያራል ማለት ነው። አሁን ይሄ ብረት ድስቱ አላረረም። ቀስ እያልኩኝ ለስለስ ባለ እሳት ነው ማበስለው ማለት ነው። አብራችሁን ቆዩ። አዲስ የመጣችሁ ቤተሰቦቼ እንኳን ደህና መጣችሁ። ላይክ ሼር ኮሜንት በማድረግ ሼር በማድረግ ለዘመዶቻችሁ ቤተሰቤ እንዲሆኑ ተባበሩ። በፊት የነበራችሁ ነባሮቹ ቤተሰቦቼ አመሰግናለሁ። እስካሁንም አብራችሁኝ ስላላችሁ ስለምታበረታቱ እውነት በጣም ከልቤ ነው የምወዳችሁ። በጣም ነው የማመሰግነው። አሁንም ኮሜንት ላይክ ሼር ማድረጋችሁ ሰምታችኋል ውዶቼ። እንደምታዩት አንድ ትንሽዬ ምድረ ጭልፋ በሱ አንድ አድርጌያለሁ። አሁን ይሄ ሁለተኛ ጭልፋ ነው። በርበሬ እንግዲህ እንደ ፍላጎታችሁ ነው መጨመር ያለባችሁ እናንተ። እኔ ቤተሰቦቼ ያው ታውቃላችሁ ብዙም በርበሬ ይፈራሉ። ለዛ ከዚህ በላይ ከ3 በላይ አላደርግም ማለት ነው። እናንተ ግን እንዳላችሁበት ቦታ ይወሰናል ማለት ነው። ብዙ በርበሬ የማይበሉ በዚህ ቤተሰቦች ከሆኑ ያሉት እናንተ ጋር በርበሬውን ቆጥባችሁ አድርጉ። እንደኛ አበሾች ደግሞ በጣም በርበሬ የሚወድ ቤተሰብ ከሆነ ያጋጠማችሁ ፈታ ብላችሁ በደንብ ጨምራችሁ ስሩ ማለት ነው። እና ይሄንን ይመስላል። አሁን ያው በርበሬውን በዘይት በደንብ ማሸት ይጠበቅብናል ማለት ነው። አብራችሁ ይቆዩ። ይሄው እንደምታዩት በርበሬ ከሽንኩርቱ ከዘይቱ ጋር በደንብ አብስዬዋለሁ። በርበሬ ሲበስል ከለሩን ይቀይራል። እንደምታዩት ከለሩ ጥቁር ብሏል። እንደዚህ ሲጠቁር በርበሬው በደንብ በስሏል፣ ወይንም የማቃጠል ሁኔታው ይጠፋል ማለት ነው። ያለበለዛ ቀይ ከሆነ እንደጨመራችሁት ቀይ አይደለም የሚሆነው መጀመሪያ ላይ። እንደዛ ከቀጠለ ያቃጥላል በርበሬው ማለት ነው። ግን እንደዚህ ከለሩን ሲቀይር በርበሬው አያቃጥልም። እና እዚህ ጋር አሁን ነጭ ሽንኩርትና ዝንጅብል አዘጋጅቻለሁ። አሁን እሱን እናደርግበታለሁ። ነጭ ሽንኩርትና በርበሬ ነጭ ሽንኩርትና
ዝንጅብል አንድ ላይ ተፈጭቶ የተቀመጠ ነው። እሱን ያውቃል እናዋህደዋለን ማለት ነው። ትንሽ ቆይቼ ደግሞ ትንሽ ካብራላሁት በኋላ ቲማቲም የፈጨሁት ቲማቲም አለ። ግን ዛሬ በሚያሳዝን ሁኔታ ለመጀመሪያ ጊዜ ነው እንትን የፈጨሁት። በጁስ መፍጫ ነው ቲማቲሙን የፈጨሁት። እጄን ስላመመኝ እሱን ቁጭ ብዬ መከተት አልችልም ብዬ በዛ በሽንኩርት መፍጫ የነበረ የምፈጨው። የሽንኩርት መፍጫው ቲማቲም ስፈጭበት ቲማቲሙ ውሃ አይወጣውም። ከሚገርማችሁ ደስ በሚል ሁኔታ ወፍራሙ ነው እንትን የሚለው የሚፈጨው የነበረው። አሁን ግን ይሄ የእንትኑ እንግዲህ ምንም አይነት ውሃ አላደረኩበትም፣ ግን ሄዶ ጁስ አድርጎላቸዋል ማለት ነው። ጁስ ሆኗል ቲማቲሙ። ዞሮ ዞሮ ያው እንግዲህ ምን እንደሚፈጠር አብረን እናያለን። ብዙ ውሃ አይፈልግም ይመስለኛል በዚህ አይነት ቲማቲሙ እንደዛ ውሃ ይንካለ ማለት ነው። ውሃ ከወጣው በብዛት ማለት ነው። እና ይህንን ይመስላል ቁሌቴ፣ ዶሮ ቁሌቱ ውዶቼ። አሁን ቲማቲሙ ልጨምርበት ነው። እንደምታዩት ቀጭን ሆኖ በለው ጁስ ነው። እንግዲህ እናያለን መጨረሻውን። ሁለት እንደዚህ አጋጥሞኝ አያውቅም። ምክንያቱም ያኛው እንደዚህ ጁስ አያስመስለውም። በጣም ጁስ ነው የሆነው። እስቲ እንግዲህ እንደሚፈጠር ከባድ ነው እውነት። አድርጋችሁ ማታውቁን ነገር ሲሆን ያስደነግጣል። ትንሽ ደንግጫለሁ እውነት ለመናገር ቲማቲም ወደ ጁስነት ሲቀየር። ግን እንግዲህ ተስፋ አደርጋለሁ ቆንጆ ዶሮ ወጥ እንደሚሆን። ይሄው ቀጠን ብሏል። አሁን እንግዲህ በደንብ እንዲንተከተክ እስቲ ለዝጋውና ትንሽ እንትን ልበልየው እንተከተክ። ዶቼ እንደምታዩት ዶሮውን ጨምሬበታለሁ። ያው እንግዲህ እንደምታውቁት የአረብ ሀገር ዶሮ እንደኛ ሀገር 12 ብልት ጠብቄ ልቆራርጥ የሚባል ነገር የለውም። ብቻ እንደዛ 12 ለማድረስ ሞክሬያለሁ። ይሄንን ይመስላል ማለት ነው። በዚህ ቆራርጬ ከትቼበታለሁ። አሁን አዋህደዋለሁ ማለት ነው። ውዶቼ እንደምታዩት ዶሮዬ ደርሷል እና ያው መጨረሻ ላይ መከለሻ መጨመር አለብኝና ሄል ፓውደር፣ ጨውና ጥቁር ቅመም ነው። እሱን አድርግበታለሁ ማለት ነው። እና መጨረሻ ላይ እንደዚህ ሆኗል ማለት ነው። ትንሽ መንተክተክ አለበት ያው ቅመሙ እንዲዋሃድ። ከዛ በኋላ እናጠፋለን እሳቱን። ስለተከታተላችሁኝ አመሰግናለሁ። አዲስ የመጣችሁ በድጋሚ እንኳን ደህና መጣችሁ። ነባሮች አመሰግናለሁ ስላላችሁ፣ ስለምታበረታቱኝ፣ ቤተሰቤ ስለሆናችሁ በጣም ነው እጅግ በጣም ነው የማመሰግነው የኔ ውዶች። አሁንም አትለዩኝ፣ አብራችሁኝ ሁኑ እስከ መጨረሻው ድረስ። የዩቲዩብን ውጤት እንግዲህ እስክናይ ድረስ አትለዩ፣ አይቼም አትለዩ። ለሁሉም ነገር በጣም አመሰግናለሁ ስለተከታተላችሁኝ። ውድድ ነው የማደርጋችሁ። ሰላም ቆዩልኝ። ቻው ቻው።